በዙሪያሽ የሚገኝ አንድ ወንድ እነዚህን አሁንም ነግርሽን አራት ነገሮችን ሲያደርግ የምታየው ከሆነ አትጠራጠሪ፣ ያ ወንድ ይወድሻል ወይም ደግሞ ያፈቅርሻል ወይም ደግሞ ከሱ ጋር እንድትሆኚ ይፈልጋል ማለት ነው። ቀጥታ ወደ ሐሳባችን እንገባለን። የመጀመሪያው ስላንቺ ህይወት ግድ የሚለው ከሆነ በቃ አጠቃላይ ስለ ህይወትሽ የሚጨነቅ አይነት ወንድ ከሆነ አትጠራጠሪ፣ ያፈቅርሻል። ምን ማለት ነው ስላንቺ ህይወት ግድ የሚለው ማለት? አንደኛ ስለ ጤንነትሽ የሚያጣራ የሚጠይቅ፣ እንዴት ነሽ፣ ደህና ነሽ ወይ፣ ውሎሽ እንዴት ነበረ እያለ ስለዋልሹ ብሎ ስለ እያንዳንዱ ነገር የሚጠይቅሽ ከሆነ ያው በአካልም ተገናኝታችሁ ሊሆን ይችላል፣ በሶሻል ሚዲያ በስልክ ቻት በማድረግ ሊሆን ይችላል። ብቻ በተለያዩ ምክንያቶች አንቺን ማግኘት በሚችልባቸው አጋጣሚዎች በሙሉ ስለ ጤንነትሽ የሚጠይቅ ከሆነ እንዴት ነሽ፣ ደህና ነሽ ወይ፣ ነገሮች እንዴት ናቸው፣ ህይወት ነገሮች ሁሉ ሰላም ነው ወይ ያለ ነገሮችን ቼክ የሚያደርግ ወንድ ከሆነ አትጠራጠሪ፣ ያፈቅርሻል። በነገራችን ላይ አንድ ወንድ ስሜት ለሚወዳት ወይ ደግሞ ለሚያፈቅራት ወይም ደግሞ ከሱ ጋር እንድትሆን ለሚፈልጋት ሴት ብቻ ነው እንክብካቤ የሚያደርገው። ከዛ ባለፈ ስለ ወንድ ሳይኮሎጂ ማወቅ ያለባችሁ ሴቶች አንድ ወንድ ከማያፈቅራት ሴት ጋር ከማይወዳት ሴት ጋር እንደው በስራ ጉዳይ ሊያወራ ይችላል፣ በሆኑ በማህበራዊ ህይወት ጉዳዮች በተለያዩ አክቲቪቲዎች ላይ ሊነጋገር ይችላል። ከዛ ባለፈ ግን ይሄ ዲፕ የሆኑ ወሬዎችን ማውራት አይፈልግም። ይሄ ጥልቅ የሆኑ አሉ አይደለ፣ ይሄ በተቃራኒ ጾታ መካከል ሊደረጉ የሚችሉ የመሳሳብ ስሜት ሊፈጥሩ የሚችሉ ንግግሮችን ማድረግ አይፈልግም። ስለ እውነት ነው የምነግራችሁ። በምን ማወቅ ማረጋገጥ እንችላለን የምትሉኝ ከሆነ እስቲ ክፈቱ፣ የሆነ ኮንቨርሴሽን ክፈቱ። አንድ ወንድ ፍላጎት ከሌለው መልሶቹ አጭር ናቸው፣ እየቆየ ነው ቴክስትሽን ሊመልስ የሚችለው፣ ብዙ መገናኘት ላይፈልግ ይችላል። እንደዚህ አይነት ነገሮች አሉበት። ከሚያፈቅራት ሴት ጋር ግን ሲሆን ወይም ደግሞ በጣም የሚወዳት አይነት ሴት ከሆነች በህይወቱ ላይ የሚፈልጋት አይነት ሴት ከሆነች ግን እሷን ለማግኘት ጥረት ያደርጋል። ቴክስቶቿን ቶሎ ሊመልስ ይችላል። ስለ ጤንነቷ እያንዳንዱን ነገር ያረጋግጣል። በአጠቃላይ ስለ አንቺ ህይወት ግድ ይለዋል ማለት ነው። ሲቀጥል ስለ ጤንነትሽ ብቻ አይደለም፣ ምንም አይቀረውም። ስለ አመጋገብሽ፣ ስለ አለባበስሽ፣ ስለሚሰሙሽ ስሜቶች ሁሉ ይጠይቅሻል፣ ማወቅ ይፈልጋል። ስለ አመጋገብሽ ስልሽ ይሄ ለምሳሌ ምን በላሽ ሁሉ ልሽ ይችላል። በላሽ ወይ፣ ቁርስ በላ ወይ፣ ምሳ በላ ወይ፣ በላሽ ራት በላሽ ወይ፣ ከዛም አልፎ ተርፎ ምን ሁሉ በላሽ ሁሉ ልሽ ይችላል እኮ። ምንም እኮ ላይ ጠቅሞ ይችላል። አንዳንዴ አሁን አልበላው የምትዩ ከሆነ ምን ለማድረግ ይመስልሻል? ሊቆጣሽ ሁሉ ይሞክራል። ለምን አልበላሽም? ለምን እንደዚህ ያላደረግሽም? ይሄ ወዳጆች ከፍቅር የመነጨ ነው። እሺ ለናንተ ማሳየት ከሚፈልገው እናንተ ሴቶች ወይ ደግሞ አንቺ በሱ ህይወት ውስጥ ቦታ ያለሽ ሴት እንደሆንሽ ሊያሳውቅሽ ፈልጎ አይደለም። ግን ስሜቱ የፍቅር ስሜት ይሄ አንቺን የመፈለጉ ስሜቱ እንደዚህ አይነት ጥያቄዎችን እንዲጠይቅሽ ያስገድደዋል። ከመጠየቅም አልፎ ሊቆጣሽ ሊናገርሽ ሁሉ ይችላል። ለምንድን ያልበላሽው? ለምሳሌ በርቀት ላይ ከሆነ ያላችሁት ርቀት ፍቅር ላይ ከሆነ ያላችሁት ለምን አልበላሽም? ምን በላሽ ሁሉ ይልሻል እኮ። አልበላውም ብትይ እኮ መጥቶ እኮ አይበላሽም፣ ግን እንድትበይ ሊያስገድድሽ ይሞክራል። ለምን? በቃ ይወድሻላ፣ በቃ ያፈቅርሻላ። ፍቅር ነዋ። የማያፈቅርሽ ቢሆን ለምን ወር ሙሉ አትበይም? ወር ሙሉ ሳትበይ ለምን አትቀመጭም? ምንም አይመለከተው፣ ምን አገባው? ስለዚህ እንደዚህ ዲፕ የሆኑ ጥያቄዎች ይጠይቅሻል። የሚወድሽ የሚያፈቅርሽ ከሆነ በላሽ ወይ፣ ምን ተበላ፣ ለምን እንደዚህ አይነት ነገሮች አትጠቀሚም? እንደዚህ አይነት ጥያቄዎችን ይጠይቅሻል። ሲቀጥል ስለ አለባበስሽ ሴቶች በደንብ እንድታዳምጡ የሚፈልገው አንድ ወንድ ስለ አለባበስ ሁለት አይነት አመለካከት አለው። የመጀመሪያው ከሱ ጋር ስትሆኚ አብረሹ ስትሆኚ እንድትለብሽለት የሚፈልገው ልብስ አለ። ለብቻሽ ስትሆኚ ደግሞ እንድትለብሽለት የሚፈልገው ልብስ አለ። ከሱ ጋር ስትሆኚ ውብ ሆነሽ እንድትታይለት ይፈልጋል። ይሄን በተደጋጋሚ ተናግሬያለሁ። አምረሽ እንድትታይለት ይፈልጋል። ለምን? ወንድ ነው። በቃ ከሱ ጋር አብረሽ በምትሆኝበት ሰዓት አንደኛ ለሱ ለራሱ ሲመለከትሽ ቆንጆ ሆነሽ ስትታይለት ውብ ስትሆኝለት ደስ ይሏል። ሁለተኛ ደግሞ በዙሪያው ለሚገኙ ሰዎች በአንቺ መኩራት ይፈልጋል። የኔ ሚስት እኮ ቆንጆ ናት፣ የኔ ሚስት እኮ ውብ ናት የሚባሉ ነገሮችን ማሳየት ስለሚፈልግ ከሱ ጋር ስትሆኚ ቆንጆ እንድትሆኝለት ይፈልጋል። ሲቀጥል ለብቻ